እኔ እስካሁን በግሌ ጥረት እዚህ ደርሻለሁ። እየሰራው ነው። በጣም ትኩረት አድርጌ እየሰራው ነው። ለሪከርድ እየሰራው ነው ያው በአጭር ርቀት። ከዛም በኋላ ደግሞ ከኢትዮጵያ አልፎ በዓለም አደባባይ ኢትዮጵያን ሰንደቅ ዓላማ ከፍ ማድረግ ፈልጋለሁ። አትሌት አበበ ለሜቻ ይባላል። በቅርቡ በተካሄደው የኢትዮጵያ አትሌቲክስ ሻምፒዮና በ400 ሜትር የወርቅ እንዲሁም 400 ሜትር መሰናክል የብር ሜዳሊያ ለክለቡ ሸገር ከተማ አሳክቷል። በውድድሩ እንደ አበበ ሁሉ በርካታ አትሌቶች መሰል የውድድር እድሎችን ማግኘታቸው ያላቸውን አቅም ያሳዩበትና አሰልጣኞች፣ ክለቦችና ተቋማትም ልፋታቸውን የገመገሙበት ነበር። ለስፖርተኞች ለአትሌቲክስ ቤተሰቡ የውድድር እድል መፍጠር ሲባል አላማ በጣም ትልቅ ነው። ራስን መገምገሚያ ነው። ምልመላ አለ፣ ስልጠና አለ፣ ኢቫሉዌሽን ሲስተም አለ። ኢቫሉዌሽን ሲስተም ማለት ሰው በምዘና ነው ራሱን የሚያውቀው። ምዘና የሚባለው ደግሞ እንደዚህ አይነት ውድድሮች ሲኖሩ ሰው ራሱን ይመዝናል እና አሰልጣኙ፣ አትሌቱ፣ ስፖርቱን የሚመራው አካል ራሱን እየመዘነ ስላለ እንዲህ አይነት ውድድሮች ቢኖሩ በዛ ቢሉ ጥቅም እንጂ ጉዳት የለውም። እነኚህ ውድድሮች ያው ክለቦችም ማዕከላትም አመቱን ጠብቀው የሚጠብቁት ውድድርና ራሳቸውንም የሚለኩበት ከሁሉም ክልሎች ተጠናክረው መጥተው የአንድ ክልል ውድድር የራሱ ክልል ውስጥ ያሉ ክለቦች ብቻ ናቸው የሚሳተፉበትና ይሄ ግን ከሁሉም ክልሎችና ከተሞች ያሉ ክለቦች መጥተው የሚወዳደሩበት ስለሆነ ትልቅ የውድድር ወይም ደግሞ የውድድር እድል ነው ማለት ነው ለአትሌቶች። በተለይ ይሄ ለአጭር ርቀት ለሜዳ ተግባራት በጣም ያው ትልቁ ውድድራቸው ነው። ውድድር አንዱ የስልጠና አካል ነው። ለአትሌቶች የተሻለ ነገር ደግሞ ራሳቸውን የሚፈትሹባቸው ፉክክሮች ግድ ይላል። በተለይ በአጭር ርቀትና የሜዳ ላይ ተግባራት ተፈጥሯቸው ዴማንድ የሚያደርጉበት የአትሌቲክስ አይነቶች ተደጋጋሚ ውድድር የሚፈልጉ አይነት ኢቨንቶች አሉ። አጭር ርቀት፣ ውርወራ፣ ዝላይ አካባቢ እነዚህ ተደጋጋሚ ውድድር ቢኖራቸው ከኢነርጂ ሲስተም አንጻር ከተፈጥሮ አንጻር ብዙ የማይጎዱ ስለሆኑ የሰልጣኞችን ስነ ልቦና እየገነባን ብቻ ውድድሮችን ብናበዛ ልጆችና አሰልጣኞች ራሳቸውን የሚያዩበት አስተዳደር አካላትም ደግሞ ምን እንዴት እየመራውት ነው ብለው ራሳቸውን የሚያዩበት ስለሆነ ውድድሮች ተደጋጋሚ ቢሆኑ ጥሩ ነው። ኢትዮጵያ ውስጥ ይሄ አጭር ርቀት ነው። አጭር ርቀት ትንሽ ትኩረት አይሰጥም። እኛ ደግሞ በግል ጥረታችንና በኮቾች ይሄን ውጤት አመጣን እና አሪፍ ሰዓት የተመሰገበ ነው። ሪከርድም የተሰበረ ነው። እዚህ ፊልድ ላይ ትኩረት ቢሰጥና ቢሰራ ለውጥ እንዳለ ከዚህ ውድድር ማየት እንችላለን። አሁን እኛ ላይ ፎከስ በአጭር ርቀት ብዙም አይደለም። አሁን ግን የሆነ እየመጣ ያለው ነገር በጣም ጥሩ ነው። ወደፊትም ደግሞ ከዚህ በላይ የማንሆንበት ምክንያት የለም። ፌዴሬሽኖቹ መጥቶ እኛም ቢያዩን ቢያናገሩን ከዚህ በታች ዝቅ ብለው ከኛ ጋር ቢሰሩና ዓለም ላይ የማንታወቅበት አንደኛው ምክንያት የለም ብዬ አስባለሁ። በዓለም አቀፍ የውድድር መድረክ ለመድመቅና የሀገር ቤት ውድድሮች መብዛትና ከፍ ያለ ፉክክር የተላበሰ መሆን ይኖርባቸዋል። ቴክኒካሊ፣ ፊዚካሊ፣ ሳይኮሎጂካሊ አጠቃላይ ከውድድር ታክቲክ አንጻር ምን ላይ ነው ያሉት ብላ ራሷን ትገመግማለች ሀገሪቷ። ከዛ ለዓለም አቀፍ ታዘጋጃለች። ስለዚህ የውጭ ውድድር ኤክስፖዠር ከመኖሩ በፊት እንዲህ አይነት ውድድሮች ሲኖሩ ራስን ለመገምገም ስለሚበጁ መልካም ነው ብዬ አስባለሁና ለውጭ ውድድሮች ደግሞ የሚበቁ ሰልጣኞች አሉን ብዬ አስባለሁ። በጣም ዝቅተኛ ነው አጭር ርቀትና ሜዳ ተግባሮች ላይ ድሉ ብዙም አይገኝም። ቢሰጥ ደግሞ ለኛም ተሞክሮ እንወስዳለን። ከዛ ተመልሰን ደግሞ ጠንክረን እንሰራለን። ከዛ ልምድ ወስደን እና መለወጥ እንችላለን። እኔ በፌዴሬሽኑ በኩል ትኩረት ቢሰጥና ቢሰራበት። ሻምፒዮና እንደመሆኑ መጠኑ ሁሉም ክለብ ተዘጋጅቶበት በደንብ ሰርቶበት ነው የመጣ እና እኛም ደግሞ እንደ ክለባችን ሰርተን ብዙ ዋጋ ከፍለን ነው እዚህ የደረስነው። ነገ የተሻለ ይሆናል። ሀገራችንን ወክለን ደግሞ ጥሩ ነጥብ እንድንመጣ ተስፋ አለኝ። የኢትዮጵያ አትሌቲክስ ፌዴሬሽን በየዓመቱ የቅርቡን አትሌቲክስ ሻምፒዮና ጨምሮ ሌሎች በተለያዩ የሀገሪቱ ክፍሎች የሚካሄዱ ውድድሮችን በተሻለ ጥራትና ብዛት እንዲከወኑ ኃላፊነቱ ከሁሉም የላቀ ነው። ኢትዮጵያ አትሌቲክስ ሀገር ስለሆነች በየሳምንቱ ሩጫዎች ቢኖሩ አትሌቶች እድል ያገኛሉ፣ ከዛ ሽልማት ያገኛሉ፣ ሞራል ያገኛሉና ከዚህ በላይ ውድድሮች ቢበዙ ጥሩ ነው። እኛም እንደግፋለን። እኛም የራሳችንን ያሉንን ደረጃቸውን አሳድገን ለማስኬድ እንሞክራለን። ተጨማሪ ውድድሮችንም ለመጨመር እንሞክራለን። ሌሎችም ደግሞ እንደዚህ ሲመጡ እያገዝን እንዲሄዱ እናደርጋለን። ኢትዮጵያ ንግድ ባንክ 54ኛው የኢትዮጵያ